ሰላም እንዴት ናችሁ ቤተሰብ? ዛሬም ቃላትን ላስነብባችሁ ይዤላችሁ መጥቻለሁ። የተወሰነ ቀን ጠፍቻለሁ፣ በጣም ይቅርታ በስራ ምክንያት ማለት ነው። እንግዲህ ከመጥፋት በኋላ እነዚህን እዚህ ጋር የምታዩዋቸውን ረጃጅም ቃላቶች ይዤላችሁ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እዩት። እየደጋገማችሁ እዩት። ማለት ረጃጅም ናቸውና እንዴት እንደሚነበቡ ቀስ ብዬ እያንዳንዱን ፊደል እየጠራሁ እኔ አነብላችኋለሁ። እናንተ እስክሪብቶ ወረቀትን በመያዝ እየጻፋችሁም ተለማመዱ። መማር ለምትፈልጉ በኢሞ፣ በቴሌግራም፣ በዋትስአፕ እናንተ በሚመቻችሁ ሰዓት ደውሉልን። በቀን 1 ሰዓት እያስተማርን እያስጠናን እንገኛለን። በዛ ደውላችሁ ብትማሩ ውጤታማ ትሆናላችሁ። አይ ቲንክ ብዙ ልጆች እዚህ ቪዲዮ ላይ እያነበባችሁ ነው፣ ማንበብ ችላችኋል ይመስለኛል። መጻፍ ነው የሚቀራችሁ። እሱን ለማጠናቀቅ ወይም አንዳንድ የሚያስቸግራችሁ ነገር ቢኖር በተወሰነ ወር ማጠናቀቅ ስለሚቻል እዚህ ጋር በማስቀምጥላችሁ ስልክ ቁጥር እየደወላችሁ ብትማሩ መልካም ነው። አጠናቁ ማለት ነው። እንግዲህ አማርኛ ብቻ ሳይሆን ሂሳብም እንግሊዘኛም ሌሎች ኮርሶችንም መማር ትችላላችሁ። ኦኬ፣ አሁን ወደ ንባቡ እንገባለን። እስከ መጨረሻው አብራችሁኝ ቆዩ። በቀጥታ ወደ ንባብ። እዚህ ጋር ምንድነው መጀመሪያው ቃል ምንድነው የሚለው? እንግዲህ በቀስታ ነው ማነብላችሁ። እንተዋወቅ። ያው ቃላት ከማንበብ በፊት በነገራችን ላይ ፊደሎቹ ማንበብ ይጠይቃል ማለት ነው። ፊደሎቹ ማንበብ አለባችሁ። ቃላቶችን ከማንበባችሁ በፊት ፊደሎቹን ማወቅ፣ እያንዳንዱን ፊደሎቹን ካላወቃችሁ እዚህ ጋር 1 2 3 4 5 6 ከስድስቱ ፊደል ውስጥ አንዷን ፊደል ብትሰሳቱ ቃሉን በትክክል አትጠሩትም ወይም ደግሞ አይመጣም ማለት ነው። ስለዚህ መጀመሪያ ፊደላትን ወቁ። አሁን እዚህ እኔ ቻናል ላይ ወደ ኋላ ብትመለሱ ምናልባት ፊደል ማታውቁ ካላችሁ የሰራውላችሁ ፊደል ስላለ እነሱ ማጥናት ትችላላችሁ። ከዛ ውጭ እዚህ ጋርም ቢሆን በመከታተል እያንዳንዱ ፊደሎች እየጠራው ስለሆነ ማነብላችሁ እነሱን በመከታተል ያው ፊደሎችን ልታውቁ ትችላላችሁ። ኦኬ፣ እንተዋወቅ እንተዋወቅ ትሉትና ይመጣል። እንተዋወቅ ይሆናል ማለት ነው። ኦኬ፣ እንቀጥል። ከዛ ይመስገን 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 ይመስገን። ኦኬ፣ ከዛ እንቀጥል። ምንድነው የሚለው? ተራራ። ሁለት ጊዜ፣ ሁለት ናቸው። ስታነቧቸውም ሁለት ጊዜ ነው የምትጠሯቸው ማለት ነው። ስለዚህ እንዴት ነው የምትሏቸው? ተራራቅን 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 ይላል ማለት ነው። ኦኬ፣ ከዚህ ጋርስ ተመሳሳይ 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 ይላል ማለት ነው። እሺ፣ አሁን ወደ ሁለተኛ ዙር እንመለሳለን። ያነበብን ወደ ሁለተኛ ዙር እንመለሳለን ማለት ነው። እሺ፣ ከዛ አርፍጃለሁ። እንደዚህ አይነት አስቸጋሪ የሆነ ረጅም አይነት ቃል ሲመጣባችሁ እንዴት ነው የምታነቡት? ልክ እዚህ ጋር በማነብላችሁ በዚህ ስታይል ማለት ነው። እያንዳንዱ ፊደል እየጠራችሁ እዚህ ጋር ስታነቡ እዚህ ቃል ውስጥ የሆነ ቸኩላችሁ ማለት ነው አንድ ፊደል ወይ ብትጨምሩ ወይ ብትቀንሱ ወይም ደግሞ ብትሳሳቱ ልክ አይመጣም። ስለዚህ ምንድነው ቀስ ብላችሁ እያንዳንዱን ፊደል ከመጀመሪያ እስከ መጨረሻ እየጠራችሁ ነው የምታነቧቸው። አርፍጃለሁ ልክ እኔ እንደማነባቸው ማለት እያንዳንዱ ፊደል በመጥራት አርፍጃለሁ አርፍጃለሁ ይላል ማለት ነው። አርፍጃለሁ። ኦኬ፣ ከዛስ እርግጠኛ 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 ይላል። ኦኬ፣ ከዛ ምንድነው የሚለው? መሰንጠቅ 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 መሰንጠቅ። ኦኬ፣ ከዛስ መለማመድ 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 ይላል። ያው አሁን እየተለማመድ ነው። ይሄ መለማመጃ ሜዳ ነው። እየተለማመዳችሁ ነው ማለት ነው። ንባብ እንደዚህ አይነበብም ማለት አይነበብም ስላችሁ ምንድነው? ከተለማመዳችሁ በኋላ አንዴ አሁን ይህን ቃል መለማመድ ተብሎ አንዴ ሽምጥጥ ተደርጎ ይነበባል ማለት ነው።
ይሄ የሚሆነው ግን ከተለማመድን በኋላ ነው። አሁን ግን እየተለማመድን ነው ማለት ነው። እየተለማመድን ስለሆነ ቀስ ብለን መለማመድ ይላል መለማመድ ይላል ማለት ነው። ሶ በዚህ መልኩ እናነባለን። እንግዲህ አብዛኛው የኢትዮጵያ ሕዝብ ሁልጊዜም እንደምላችሁ አያነብም አይጽፍም አልተማረም እና እኔ እዚህ ጋር 1800 ምናምን ቤተሰብ አለኝ። ከዚህ ውስጥ እድለኛ ሆኜ ተሳክቶልኝ ግማሹን እንኳን ማንበብ መጻፍ ቢችል በዚህ ቻናል ራሱን ቢቀይር ማለት ነው በጣም ትልቅ እድለኝነት ነው። እና አንዳንድ ልጆች አንብበው ምናምን የሚደውሉልኝ ልጆች አሉ እና በጣም በጣም ደስተኛ ነኝ። የሚገርማችሁ እና ራሳችሁን ቀይሩ። አሁን ላይ ያልተማረ ትውልድ ማንበብ መጻፍ የማይችል ትውልድ ወደፊት ምን ሊሆን እንደሚችል ያው እንግዲህ ከባድ ነው የሚሆነው። እና አሁን ደግሞ በጣም ቀላል ነው ነገሮቹን ለማወቅ ለመማር። እዚህ ዩቲዩብ ማለት ከአንድ ትልቅ ዩኒቨርሲቲ በላይ እውቀት አለ እዚህ እንትን ውስጥ ማለት በጣም ብዙ ነገሮች ብዙ ኮርሶች ብዙ ትምህርቶች ይጫናሉ። ስለዚህ እዚህ ዩቲዩብ ላይ እየገባችሁ ማንበብ መጻፍ ፊደል መቁጠር ምናምን ብቻ ሳይሆን እጅግ በጣም ብዙ ምናልባት እዚህ ጋር ማንበብ መጻፍ የምትችሉት በራሱ ሌላ ኮርስ እየገባችሁ ብትማሩ ባልሆነ ነገር ጊዜያችሁን ከምታጠፉ በጣም ደስ ይላል ማለት ነው። በተለይ ስፔሻሊ በውጭ ሀገር ያላችሁ አብሶ ደግሞ የማዳም ቅመሞች እንግዲህ እናንተ ብዙን ጊዜ ለብዙ ችግሮች የምትጋለጡ እናንተ ናችሁ ባለመማር ምክንያት። ገንዘባችሁን በጣም ብዙ ሰው የሚያጭበረብራችሁ እንግዲህ ገንዘብ በዚህ ሰዓት አደራ ስራ በውክልና አይሰራም አይሰጥም እና የሚሰጥበት ሰዓት አይደለም። ስለዚህ ራሳችሁን ለመቻል በራሳችሁ ለመንቀሳቀስ የራሳችሁን ቢዝነስ ራሳችሁ ራን ለማድረግ የግድ ማንበብ መጻፍ ስላለባችሁ ይህን ሰዓት ተጠቀሙ። ማለት ክላሳችሁ ላይ ወይንም አልጋችሁ ላይ ወንበራችሁ ላይ ቁጭ ብላችሁ ቤታችሁ ነው የምትማሩት በጣም ቀላል በሆነ መንገድ። ስለዚህ ይህንን ወደ ተግባር ቀይራችሁ እድሜ ምናምን አይወስንም። ማንም ሰው መማር ራሱን መቀየር ይችላል በጣም ትልቅም ቢሆን እንኳን ማለት ነው። ስለዚህ በፍርሃት በምክንያት ሳትሸበቡ ራሳችሁን ወደ ተግባር ገብታችሁ ቶሎ ብላችሁ ወደ ተግባር በመግባት ራሳችሁን መቀየር አለባችሁ ነው የምላችሁ ማለት ነው። እንቀጥል፣ ወደ ንባባችን እንቀጥላለን። እዚህ ጋር ምንድነው የሚለው? አልችልም ይላል። ይሄ አልችልም ይላል። አልችልም የሚል ቃል ነው፣ ግን አልችልም የሚባል ነገር የለም። ያው ማይቻል ነገር የለም። እንደ እኛ ጥንካሬ ቁርጠኝነት እንደ ትዕግስታችን ጥበትና ስፋት ይለያያል እንጂ ማይቻል ነገር የለም። ሁሉም ነገር ይቻላል። እያንዳንዱን ነገር ሞክራችሁት በጣም ቀላል ነው። ስናየው ነው ትልቅ ግዙፍ የሚሆንብን እንጂ ስንሞክረው እያንዳንዱ ነገር በጣም ቀላል ነው። ኦኬ ከዛ ምን ይላል? ይሁንልህ ይላል። ኦኬ ከዛስ ጥርሳቸው ይላል። ኦኬ ከዛ ምንድነው የሚለው? አልሄድኩም ይላል ማለት ነው። እያለን እንቀጥላለን ማለት ነው። እዚህ ጋርስ ምንድነው የሚለው? ይገባዋል። ስትጽፉ አሁን በተለይ ይገባዋል ተብላችሁ ማለት ይሄ ይገባዋል ብላችሁ ጻፉ ተብላችሁ ብትታዘዙ ወይንም ብትባሉ እንዴት ነው? እዚህ ጋር እዩት። ማለት እቺ ነች። ብላችሁ የምትጠቀሙ አላችሁ፣ ያ ብላችሁ የምትጠቀሙ አላችሁ። ይገባዋል ስትሉ ብላችሁ ነው ማለት። ይሄ እንዴት ነው? እዚህ ከአፋችን የሚወጣው ድምፅ በእያንዳንዱ ፊደል ልክ ተለክቶ ነው የተቀረጸው እና ፊደሎቹ ከምናወጣው ድምፅ ጋር መመሳሰላቸውን እርግጠኛ ሆናችሁ ነው ስትጽፉም ስታነቡ ማንበብ ያለባችሁ። ይገባዋል ይላል። ከዛስ ድንገተኛ ይላል። እንቀጥል። ከዛ ምንድነው የሚለው? ሁለት ጊዜ ድግግሞሽ
ድግግሞሽ ይላል። ኦኬ ከዛስ እንጫወት 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 ይላል። እሺ እያልን እንቀጥል። አሁንም ወደ ታች እናነባለን እንቀጥላለን። አ ላ ም ን ም አ ላ ም ን ም አላምንም አላምንም። ከዛስ ይሳካልህ 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 ይላል። እሺ እሺ ከዛስ ይመስላል 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 ይመስላል። ከዛስ ይመሳሰላሉ ይመሳሰላሉ። ይህን ቃል በደንብ አድምጡኝ ትኩረት ሰጣችሁ ማለት ነው። በደንብ እንደግን ደጋግሜ እልላችኋለሁ። እዚህ ጋር ሳ እና ሰ አሉ ላ እና ሉ አሉ። እንዴት እንደሚጠሩ ይመሳሰላሉ ስንል ይመሳሰላሉ ላሉ ይመሳሰላሉ ይመሳሰላሉ ይላል። ይመሳሰላሉ። ይህን እየደጋገማችሁ እያደመጣችሁ እንደዚህ አይነት ቃላቶችን ለመጻፍ አስቸጋሪ ናቸው ስታነቧቸው ሳይሆን ስትጽፉ ውስብስብ አይነት ነገር ስላላችሁ እየደጋገማችሁ አድምጧችሁ እየመለሳችሁ ከዛ ተለማመዷቸው እና እየጻፋችሁም ደግሞ ተለማመዱ ማለት ነው። እሺ ከዛ ይታየኛል 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 ይላል። ማንበብ መጽሐፍ ላይ ምናምን የምትቸገሩ ሰዎች ግን ነገ ዛሬ ሳትሉ ደውሉልን። በአጭር ጊዜ አሳይተናችሁ በቀጥታ ወደ እንትኑ መግባት ብዙ ጊዜ የማይጨርስባችሁም። አንብባችሁ ለመጻፍ የምትቸገሩ ሰዎች አላችሁ ማለት እዚህ ጋር ታነብና ለመጻፍ የምትቸገሩ እሱ በአጭር ቀን አሳይተናችሁ ወደ ስራ መግባት ስለምትችሉ ደውሉልን። እሺ ጀማሪዎች 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 ይላል። እሺ ጀማሪዎች ጀማሪዎች ውቅያኖስ 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 ውቅያኖስ። እሺ እንስማማ ማማ እንስማማ 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 ይላል። እሺ ከዛስ አኮራሽኝ 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 ይላል። እንቀጥል። መሰንበት 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 መሰንበት። እሺ ከዛስ እየጨረስን ነው። ተደጋጋሚ 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 ተደጋጋሚ። አምሮብሃል 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 ይላል። ኦኬ ጨርሰናል። እየጨረስን ነው። ትንሽ ጠብቁ። ትንሽ እየታገሱ እየጨረስን ነው። ምን ይላል እዚህ ጋር? መተጋገዝ መተጋገዝ። ይኸው እዚህ ጋር እያቸው ነው። እዚህ ጋር በደንብ ጋ እንልና ጋ አራተኛ ናት፣ ገ አንደኛ ናት። መተጋገዝ መተጋገዝ መተጋገዝ። ከዛስ አስተዋይ አስተዋይ
አስተዋይ አስተዋይ ይላል። እሺ እሺ አስተዋይ ተበላሽቷ ይችን ፊደል አወቃችኋት? ውስብስብ ፊደል ትባላለች። ስምንተኛ ሰባተኛ ቶ ብለን ጨርሰን ቷ ብለን ምንጠራት ውስብስብ ፊደል ትባላለች። ተበላሽቷል 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 ይላል። ከዛስ ዘግይተሃል 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 ዘግይተሃል። አንድ መስመር ቀረች። የመጨረሻ አንድ መስመር ችን አንብበን እንሰናበታለን ማለት ነው። ኦኬ ከዛስ ተደስቻለሁ ተደስቻለሁ በጣም ተደስቻለሁ እኔ ማለት ነው። በጣም ተደስቻለሁ። ለምን ካላችሁኝ እናንተ ማንበብ መጻፍ በመቻላችሁ ራሳችሁን በመቀየራችሁ ምንም ካለማወቅ ወደ ማወቅ ወደ ማንበብ ስለመጣችሁ በግሌ ፈጣሪ በማውቀው በጣም ደስተኛ ነኝ ተደስቻለሁ ማለት ነው። ከዛስ ጠፍተሃል 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 ጠፍተሃል። ኦኬ ከዛስ ከዛስ ኦኬ ይመቸኛል 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 እንዳትቆይ እንዳትቆይ አሁን ብዙን ጊዜ አንዳንድ ሰዎች ንን አይጠቀሟትም እንዳትቆይ ብለው የሚጠቀሙ ሰዎች እንደዚህ አይነት ነገሮችን በደንብ እዩዋቸው። ማለት ይሄ ዝም ብሎ የእንትን አጻጻፍ ነው። ስለዚህ ነው ተብሎ እንዳትቆይ እንዳትቆይ ስንል እንዳትቆይ ንን በውስጥ ማስገባት እንዳትረሱ። እንዳትቆይ የመጨረሻ ቃላችን ነው እዚህ ጋር ያለው። በሌላ ቪዲዮ እንመለሳለን። የዛሬ ቪዲዮአችን በዚህ ጨርሰናል። ቸርን ሰንብት። ሰላም